ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ ዛሬም በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንደዚህ በነጭ ተከስቻለሁ በነጠላ ሰው ቅዳሴ መሃል ላይ ጸሎተ ሃይማኖትን እንጸልያለን አይደል? ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለውን ጸሎት ከጸለይን በኋላ ካህኑ እጁን ይታጠብና ዕዳ በደሉ በእኔ ላይ የለም እያለ ውሃ ሲረጭ አይታችኋል። ሰው ያ ምንድን ነው? ይህንን አንስቶ ወዳጃችን በጋሻው ለመተቸት ሞክሯል። ማለት ስለ ቅዱስ ቁርባን ሲናገር ማለት ነው። አክቹዋሊ ዋናው የሚተቸው ቅዱስ ቁርባንን ነው ይተቻል። እና እሱን እንስማና ከዛ በኋላ የተወሰነ ነገር እነግራችኋለሁ። ስለዚህ ጉዳይ እነግራችኋለሁ። ጥንት ከ1600 ዓመት በፊት ያለ ማስረጃን አንስቼ አሳያችኋለሁ። ይሄው ስርዓት ጥንት ላይ ምን እንዳለ፣ በዚህም ደግሞ ቤተክርስቲያናችሁ ምን ያህል ጥንታዊት እንደሆነች ወይም የጥንቷ ቤተክርስቲያን የእናንተ እንጂ ሌላ የማንም እንዳልሆነች፣ በዚህም ምክንያት ደግሞ ቤተክርስቲያናችሁን ደግሞ እንድትወዷት ያደርጋችኋል ስለማስብ እስቲ መጀመሪያ እንስማ ወዳጃችንን። አሁን ራሱን ይፈትን ሲባል አንዳንድ ሰዎች የሚያስቡት ምን ንስሐ ገብተን ታጥበን ካህኑም ነገርኳቸው አይደለም እንዴ እጁን ይታጠብና ይህንን የጌታ ስጋና ደም ሳይገባው የበላ በደልዳው በራሱ ይመለሳል እንጂ በኔ ላይ ምንም ነገር የለም እያለ እጁን ታጥቦ እንዲራጭቶ እንደ ጲላጦስ ይገባል ማለት ነው እንዴ? ጌታ ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኞች ነው ለጻድቃን ነው? ኦኬ እርግጥ ነው ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን የሰጠው ለኃጢአተኞች ነው። ግን ኃጢአተኞች ንስሐ ገብተው እንዲቀበሉ ማለት ነው። ንስሐ ገብተው እንዲቀበሉ ነው የሰጠው እንጂ ዝም ብሎ በኃጢአት እየተጨማለቀ ምንም ንስሐ ሳይገባ ሳይጸጸትበት እየመጣ ብቻ ከዚህ ቅዱስ ከሆነ ነገር እንዲሳተፍ በፍጹም አይደለም። እንደዚህ ለዚህ ነገር መጽሐፍ ቅዱሳዊ ማስረጃም የለም። ይህንን ነገር መንቀፍ ራሱ በጣም አደገኛ ነው። ባይሆን ግን ፕሮቴስታንቶች የቤተ ክርስቲያናችሁን ነገር በነቀፉ ቁጥር የሚነቅፉት ጥንታዊቷን ራሷን የጌታን ቤተ ክርስቲያን ነው። ለምንድን ይሄን ያልኳችሁ? በጥንቱም ይሄው ነገር አለ። ኢቭን በቅዳሴያቸው ላይ በስርዓተ አምልኳቸው ላይ በጥንት ቤተክርስቲያን የኛው ናት አክቹዋሊ ጥንት ቤተክርስቲያን። ይሄ መጽሐፍ ባለፈው ያሳያችሁ የቅዱስ ቄርሎስ ካቴኬቲካል ሆሚሊው ነው። በዚሁ በካቴኬቲካል ሆሚሊው 23ኛው ሌክቸር ላይ እንዲህ ይላል። ስክሪናችሁ ላይ ተመልከቱ። ቁጥር 2 ነው። You have seen then the deacon who gives to the priest water to wash and to the presbyters who stand round God's altar ይላል። በእግዚአብሔር መሰዊያ በጌታ መሰዊያ ዙሪያ ለሚቆሙ ፕሪስባይተሮችና ለፕሪስቱ ወይም ለካህኑ ማለት ነው ዲያቆኑ ውሃን ይሰጧል እጁን እንዲታጠብ እና የዚህ የመታጠቡ ግን ምሳሌው ምንድን ነው ማለት በምሳሌነት ነው የሚያስቀምጠው እና ምሳሌነቱ ለምንድን ነው የሚለውን ደግሞ ሲናገር ተመልከቷንም በቀይ ያሰመርኩበትን But the washing of hands is a symbol that you ought to be pure from all sinful and unlawful deeds ይላል። እጁን መታጠቡ የሚያሳየው እናንተ ሁላችሁ ከኃጢአትና ትክክል ካልሆነ ምግባር ማለት ነው ንጹህ ልትሆኑ እንደሚገባችሁ የሚያሳይ ነው። ኦኬ ንጹህ ሆናችሁ መምጣት እንዳለባችሁ እንዴት በዚህ መልኩ ሊመስለው ቻለ የሚለው ደግሞ ያብራራል። ምን ብሎ For since the hands are a symbol of action እጅ የምግባር የተግባር የሥራ ማለት ነው። የሆነ ነገር ስትሰሩ ብዙ ጊዜ በእጃችሁ ስለምትሰሩ ስለምታከናውኑ የሥራ ወይም የተግባር የምግባር ምሳሌ ስለሚሆን እጅ by washing them እጆቻችንን ማለት ነው በመታጠብ እጆችን በማጠብ እነዛ የምግባር ምሳሌ የሆነውን እጅ በማጠብ it is evident we represent the purity and blamelessness of our conduct ይላል። እጃችን የምግባር ምሳሌ ነው። እነሱን በማጠብ ምንን እናሳያለን አለ? ምን ሪፕሬዘንት እናደርጋለን አለ? ምግባራችን ንጹህ እንደሆነ ከኃጢአት የጠራን እንደሆነ ንጽህና እንዳለን ስለዛ በዛ ውስጥ ነው መቀበል ያለብን ቅዱስ ቁርባን እሱን የሚያሳይ ነው አለ። ቀጠል አድርጎ ደግሞ እንዲህ ይላል Did you not hear the blessed David opening this very mystery? ይህንኑ ሚስትሪ በመግለጥ ምን ብሎ ሲናገር ቅዱስ ዳዊት አልሰማችሁም አለ? ምን ብሎ ሲናገር I will wash my hands along with the innocents and so will compass your altars, O Lord. ምንድነው መዝሙረ ዳዊት ምዕራፍ 25 ቁጥር 6 ምዕራፍ 25 በቅንፍ ምዕራፍ 26 እሱን ይጠቅሳል። ምን የሚለውን እጆቼን በንጽህና አጥባለሁ አቤቱ መሰዊያን እዞራለሁ የሚለውን ማለት ነው። The washing therefore of hands as a symbol of immunity from sin ኃጢአት የመንጻትን የሚያሳይ ነው ይላል። ይህ አሁን የተጻፈው ከ1600 ዓመታት በፊት ነው። ከዛ በፊትም ይህ ልማድ አለ ማለት ነው። ድንገት እንደ ቅዱስ ቄርሎስ ብቅ ያደረጉት አይደለም። በዶክመንት ደረጃ ግን ለምሳሌ በዚህ ደረጃ ማሳየት እንችላለን። ስለዚህ ጥንት ላይ ያለውን ነገር አሁንም ይዛችሁት እየተገበራችሁ ነው። የጥንቷ የጌታ ቤተክርስቲያን የእናንተ እንጂ ሌላ የማንም አይደለችም። ይቆየን።